ክፍል 2 ይቀጥላል። ክፍል 2 ይቀጥላል። ቀ ቁ ቂ ሳ ቄ ቅ ቆ የቀ ዝርያ ተቀምጧል። የቀ ዝርያ ውስጥ ያለ ዝርያው የገባው ፊደል ማን ነው? ባለ ሁለት እግር ፊደል የሆነ የባለ ሁለት እግር ፊደል ዝርያ የሆነ ሳ። ስለዚህ ምን እናደርጋለን? ሳን እናከባለን ማለት ነው። ተ ቱ ሪ ታ ቴ ት ቶ በተ ዝርያ ውስጥ እግር አልባ ፊደል የሆነው ሪ ገብቷል። ማን የገባው? ሪ። ስለዚህ ምን እናደርጋለን? ሪን እናከባለን ማለት ነው። እንደዚህ እያልን በቸ ቨን የእነዚህን ዝርያዎች ያለ ዝርያቸው የገባውን እናከባለን ማለት ነው። ከታች የስዕሉን ስም የመጀመሪያ ፊደል ጻፉ ይላል። የስዕሉን ስም የመጀመሪያ ፊደል ጻፉ። የመጀመሪያው ስዕል ቀበቶ። የመጀመሪያው ስዕል ቀበቶ። ሁለተኛው ችግኝ፣ ቲማቲም፣ ቡችላ። የቀበቶ የመጀመሪያ ፊደል ማን ነው? ቀበቶ ቀ። ስለዚህ ምን እናደርጋለን? ቀን እንጽፋለን ማለት ነው። በደንብ እያያችሁት ነው ፊልሙ ላይ። ችግኝ ችን እንጽፋለን። እንደዚህ እያልን የቲማቲም እና የቡችላን የመጀመሪያ የፊደል ምን እናደርጋለን? እንጽፋለን ማለት ነው። እንደዚህ እያልን ሌሎችን ስዕሎች እያየን የመጀመሪያ የፊደሉን ስም እንጽፋለን ማለት ነው። እሺ ወላጆች ይህንን እንዲሰሩ ስለተከታተላችሁ ስለረዳችኋቸው ከልብ እናመሰግናለን። የመጨረሻውን መልመጃ እንሰራለን ማለት ነው። ይህንን መልመጃ ስንሰራ የሚያስፈልጋቸውን ግብአት ያግዟቸው። ወረቀት፣ እስክሪብቶ ወይም እርሳስ ስጧቸውና ይህንን መልመጃ በትክክል መስራት አለባቸው። ሲሰሩ መጀመሪያ ቀን ይጽፋሉ፣ ስም ይጽፋሉ ማለት ነው። ከዛ በትዕዛዙ መሰረት ትዕዛዙን ተከትለው ይሰራሉ። የፊደሎችን ቀጣይ ፊደል ጻፉ ይላል። የፊደሎችን ቀጣይ ፊደል ጻፉ። በግራ በኩል የተዘረዘረ የቨ ዝርያዎች አሉ። ቨ፣ ቪ፣ ቭ። ቨ ብሎ ማን? vu። ቪ ብሎ ቫ። ቀጣይ ፊደሎችን በደንብ እንሰራለን። እነዚህን ቀጣይ ፊደሎችን መስራታቸውን በደንብ ይከታተሏቸው። በትክክል ከመስመር ሳይወጡ መጻፋቸውን ያረጋግጡ። ይህንን ሲሰሩ ጣቶቻቸው ይጠነክራሉ ማለት ነው። ወደሚቀጥለው የመጨረሻ መልመጃ ስንሄድ ስዕሎችን ከስያሜያቸው ጋር ያዛምዱ። ስዕሎችን ከስያሜያቸው ጋር አዛምዱ ይላል። ቪላ፣ ቫ፣ ቮልስ መኪና ማለት ነው። በቀኝ በኩል ደግሞ ስያሜያቸው ቮልስ መኪና፣ ቪላ ቤት፣ ቫ። የመጀመሪያው ቪላ ቤት ስዕል ተቀምጧል። ቪላ ቤትን ከቪላ ቤት ስያሜ ጋር ምን እናደርጋለን? በመስመር እናገናኛለን ማለት ነው። ቫን ከቫ ጋር፣ ቮልስ መኪናን ከቮልስ መኪና ጋር እናዛምዳለን ማለት ነው። የምናዛምደው በመስመር ነው። በትክክል በደንብ አይተን ከምኑን ከምኑ ጋር ማዛመድ እንዳለብን በትክክል ማየት አለብን። ወላጆች ይህንን በደንብ መስራታቸውን በደንብ ይከታተሏቸው። በትክክል ከሰሩ ያበረታቷቸው፣ ከተሳሳቱ እንዲያስተካክሉ ያድርጓቸው። ስላገዛችኋቸው ወይም ስለረዳችኋቸው ከልብ እናመሰግናለን። ፊልሙን ደጋግመው እንዲያዩ ይርዷቸው። አስኳላ ልጆን በቤቶ የሚያስተምሩበት አማራጭ ፊልም። አዳዲስ ፊልሞቻችን እንዲደርሱ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ፊልሞቹን ሼር በማድረግ ለወዳጅ ዘመዶ ያጋሩ። አስኳላ አማራጭ የማስተማሪያ ዘዴ